ማወቅ ያለብህ 8 ህጎች ይጠቅመዋል። አዳምጠኝ። አንደኛው ኢግኖር አድርጋቸው። እነሱ ስላንተ ስለሚያወሩት ነገር እንዳትጨነቅ። ያንተን ህይወት፣ ያንተን ኑሮ፣ ያንተን ጭንቀት እነሱ አይኖሩትም፣ እነሱ አይቋቋሙትም። ስለዚህ ተዋቸው። ሁለተኛው ያልፋል ተው። የነገውን ቀን ባለፈው ቀን እያስታወስክ እያሰብክ እንዳታቃጥለው። ሶስተኛው ጊዜ ስጠው። ሁሉም ነገር በጊዜ ይፈጠራል፣ በጊዜው ይከናወናል። አንተ ብቻ ትዕግስት ይኑርህ። አራተኛው ራስህን ከሌሎች ጋር አታወዳደር። እዚህ ምድር ላይ ማወዳደር ያለብህ የትላንትናው ማንነትህን ከዛሬው ጋር ነው። አምስተኛው ተረጋጋ። ትለፋለህ፣ ትሰራለህ፣ ግን ሰውነት ላይና ህይወት ላይ ምንም አይነት ለውጥ የለም። ግን ሁሉም ነገር በእርጋታ ነው የሚፈጠረው። አንድ ሚስጥር ልንገርህ፣ እኔ ብዙ ጊዜ ፌል አድርጌያለሁ። ስኬታማ አልሆን የቻልኩበት ወይ ደግሞ የምፈልገውን ነገር ላሳካ የቻልኩበት ምክንያት በመረጋጋቴና በመታገሴ ነው። ስለዚህ አንተም ታገስ። ሰዓቱ ሲደርስ ሁሉም ነገር ይፈጠራል። ስድስተኛው አቅጣጫንና እቅድህን ቀይር። ያሰብከው ፕላን እቅድ ካልተሳካ ፕላን ቢን እንዳስጀምር። ፕላን ኤን ጀምረሃል፣ ፕላን ኤን አቅጣጫህን ቀይረ አጠናቀው ጨርሰው። ሰባተኛው ሁሉም ነገር ራስ ላይ ነው። አንተ ብቻ ነህ ራስን ደስተኛ የምታረገው፣ የራስን ህይወት የምትቀይረው፣ አሁን ካለበት ችግር ውስጥ የምትወጣው። ስምንተኛው ሁሌም ደስተኛውን። ህይወት አጭር ነች፣ አንድ ቀን ትሞታለህ። ሞር ደግሞ ባለ ገንዘብ የምትፈልገውን ነገር አርግ፣ ተጠቀም፣ እንዳትቋጥር። ምክንያቱም ያ ብር በሌባ ሊሰረቅ ይችላል።